ይሄን ቪዲዮ ሰላጣ ለሚወዱ ሰዎች ሼር አድርጉላቸው። 3 አይነት ሰላጣ ነው የተዘጋጀሁት። ምን እንደሆነ አብረን እናያለን። በመጀመሪያ የሮብ ወይም የእርጎ ሰላጣ ነው ያዘጋጀሁት። የሮብ ሰላጣ አረብ ሀገር ላይ ከሩዝ ጋር በጣም የሚወደድ ሰላጣ ነው። እሱን ነው ያዘጋጀሁት። እኔ በብዛት ነው ያዘጋጀሁት፣ ግን እናንተ ሀሳብ መውሰድ ስላላችሁ እዚህ ጋር ኪያር፣ እንደዚህ የተከተፈ ኪያር፣ የሚያቃጥል ቃሪያ፣ ናና ጨምሬ እንደዚህ አደርጋለሁ። ከዛ እዚህ ጋር ደግሞ ማጣፋጫ ቅመሞች፣ ጨው፣ ፍልፍል አስዋድ ወይም ቁንዶ በርበሬ፣ ከሙን እንደዚህ አድርጌ አስተካክዬ አንደኛውን ሰላጣ እንደዚህ ያልቃል ማለት ነው። ሸፈንኩት። እዚህ ጋር ደግሞ ጀርጅር ሰላጣ ጀርጅር በመጀመሪያ ጀርጅሬን አደረኩኝ። ከዛ ሽንኩርት አደረኩኝ እንደዚህ። ከዛ ቲማቲምን እንደዚህ ከተፍኩት። ቲማቲሙንም ስላይስ ነው እንደዚህ የምከትፈው። እንደፈለጋችሁ መጠቀም ትችላላችሁ፣ ግን እኔ የተጠቀምኩት እንደዚህ ከተፍኩኝና ይሄው አደርጋለሁኝ። ከዛ እዚህ ላይ ደግሞ ትንሽ የጀርጅር እጨምርበታለሁ ላው ላይ ድጋሚ። ከዛ ላው ላይ ፈራውለ ወይም እንጆሪ እንደዚህ እጨምራለሁኝ። በጣም አሪፍ ሰላጣ ነው። ረጋ አድርጌ ነው ማሳያችሁ እያንዳንዱን ማለት ነው። ከዛ ላው ላይ ደግሞ ማንጎ የበሰለ ማንጎ ነው እንደምታዩት። ላው ላይ እንደዚህ ማንጎ አደርጋለሁ። ማንጎዬን ካደረግኩ በኋላ ከዛ ደግሞ እርማን፣ በአማርኛ እርማን ምን እንደሆነ በአማርኛ አላውቅም፣ ግን አለ እኛ ኢትዮጵያ ውስጥም አለ። ይሄ ሁለተኛው ሰላጤን ጨረስኩኝ። ከዛ ደግሞ ሶስተኛ ሰላጤን ጀመርኩኝ። ካሮቱን እንደዚህ በቀጫጭኑ ከትፋለሁ። ኪያሩንም እንደዚህ ረዘም አድርጌ በቀጫጭኑ እከታትፋለሁ ማለት ነው። በመጀመሪያ ሰላጣ፣ ከዛ ጥቅል ጎመን፣ አሁንም ይሄኛውን ከረር ጥቅል ጎመን አደርጋለሁኝ። ከዛ የከተፍኩትን ካሮቱን ከፈለጋችሁ መፈቀፍ ትችላላችሁ፣ ግን እንደዚህ ብታደርጉት የበለጠ ውበት ይሰጠዋል። ድቅቅ አድርጌ የከተፍኩት። ከዛ ኪያሩን አደርጋለሁኝ ላው ላይ እንደዚህ። በጣም ነው የሚያምረው። ከዚህ በፊት ሰርቸዋለሁ። የሁለተኛ ቀን ነው። ስለወደዱት ነው ይሄን ሰላጣ የተደገመው። በቀሎ ወይም ደራ፣ እሱንም እንደዚህ አደርጋለሁ። ፈሶሊያ ሀምራ፣ ራንች ሶስ፣ የሰላጣ ሶስ ማለት ነው። ይሄኛው በቀዩና በነጩ፣ ይሄኛውን አብዝቼበታለሁኝ። እንደዚህ በደንብ አደርግና ከዛ እንደገና ድጋሚ ይሄኛውን ሶስ አደርግበታለሁ። እንደዚህ ካደረኩ በኋላ ቺፕስ እላው ላይ የፈለጋችሁትን ነገር መጠቀም ትችላላችሁ። ቺፕስም አለመጠቀም ትችላላችሁ። ከፈለጋችሁ ቺክን ፍራይዝም መጠቀም ትችላላችሁ ላው ላይ ማለት ነው።